ሃይ ሰላም ነው እንዴት ናችሁ? እንኳን ወደ ዩቲዩብ ቻናላችን በሰላም መጣችሁ። አሁን እንዲህ አድርገን ፊሽንሽን መስራት እንደሚችል አሳያችኋለሁ በሙሉ ማለት ነው። በቅድሞ የፊት ብቻ ነው አሳያችሁት የነበረው። አሁን ግን በሙሉ ከነ ከኋላው አድርጌ ለሽፎን የሚሆን አድርጌ አሳያችኋለሁ። እና በተረፈ ላይክ ሰብስክራይብ እንዳትረሱ። እሺ አሁን ይሄ ለአራት ነው ያጠፍነው። ወደዚህ ስንለካው 50 ሴንቲሜትር ነው 2 ሜትር ማለት ነው በአራት ሲባዛ። ወደዚህም አንድ ከ50 ሜትር ነው። እሺ ቁመቷ 1 ሜትር ነው። 5 ሴንቲሜትር እንጨምራለን 100 ከ5 ትሆናለች ማለት ነው። እሷ ግን እንቆርጣታለን። ስባላ አሁን የቢሽንሽኑ እንቆርጣለን ማለት ነው። ይሄ አሁን 3 ሴንቲሜትር የዚህ እንተዋለን። ከዛ በኋላ ወደ ታች 7 ሴንቲሜትር ወደን የቢነቱን እንቆርጠዋለን ማለት ነው። ይሄ አሁን እናሰምረዋለን በቢሮ አድርገን ለመቁረጥ እንዲመቸን ማለት ነው። አሁን ይሄ የኮገ በታች ነው የቆረጥን ያለ ነው። እንደዛ ግን እንቆርጠዋለን። አሁን ይሄ ለማወቅ ያህል የቢነቱ መካከል ለማወቅ ያህል ይሄ እንደዛ አድርገን እንቆርጠዋለን። ከሱ በኋላ ቢሮ እናደርግበታለን ማለት ነው። ለማወቅ ስንሰፋ ለማወቅ ማለት ነው። በጎንም እንደዛ አድርገን እንቆርጠዋለን ማለት ነው። ይህም ለማወቅ ያህል ነው እንደዛ አድርገን እናደርገው። እሺ አሁን ያቺ ሜትር ከ5 ካወጣን በኋላ የተረፈች ነው 50 ሴንቲሜትር ነው የቀረችው። አሁን ይሄ የእጅጌ እናወጣለን ማለት ነው። እጅጌውም 36 ሴንቲሜትር እናደርገዋለን ማለት ነው። 36 ሴንቲሜትር እናሰምረዋለን። ወደዚህም 36 ሴንቲሜትር እናደርገዋለን ማለት ነው። ከሱ በኋላ እንቆርጠዋለን። አሁን ይሄ የእጅጌ ነው። ለሁለትም እንመቅለዋለን በአንድ ላይ ስለቆረጥ ነው። ይሄ አሁን ተሸንሽኖ የእጅጌ ነው የሚሆነው። ከሱ በኋላ አንድ ከ5 ሴንቲሜትር እንቆርጠዋለን ትንሽ የፊት ብቻ ማለት ነው። ወደፊት የሚውለው ብቻ አንድ ከ5 ሴንቲሜትር እንቆርጠዋለን። አሁን ወደ ከወገብ እንሄዳለን። አሁን የኋላ ነው 29 ሴንቲሜትር እናደርገዋለን። ይሄ የቢነቱ እንጨምርበታለን። አሁን የፊት እናሰምረዋለን ማለት ነው። አሁን 9 ሴንቲሜትር እንጨምራለን ማለት ነው። 38 ሴንቲሜትር እናደርገዋለን ማለት ነው። እናሰምረዋለን 38 አድርገን እናሰምረዋለን ማለት ነው። አሁን የጨመርነው የቢነቱ ነው የጨመርነው። እንደዛ አድርገን እንቆርጠዋለን። በኋላ አሁን ወደ ከወገቡ አቆራረጥ እንመጣለን። አሁን ትከሻዋ 38 ነው ሲመቀል ለሁለት 19 ሴንቲሜትር ይመጣል ማለት ነው። 19 ሴንቲሜትር እናሰምረዋለን። በኋላ ወደ ታች የእጅጌ 2 ሴንቲሜትር እንወርዳለን። 2 ሴንቲሜትር ወርደን እንቆርጠዋለን ማለት ነው። እንደዛ አድርገን ያ የእጅጌው ነው ትንሽ ነው የምንቆርጠው። እንደዛ አድርገን ይሄ አሁንም 22 ሴንቲሜትር እናሰምረዋለን ትንሽ ገባ ብለን ማለት ነው። በኋላ ከ22 ሴንቲሜትር ጀምረን ወደ 9 ሴንቲሜትር እናሰምረዋለን። እንደዛ አድርገን እንደ ቢ አድርገን እናሰምረዋለን ማለት ነው። በኋላ እንደዛ አድርገን እንቆርጠዋለን። መጀመሪያ ወደ 22 ሄደን አሁን ወደ 9 ሴንቲሜትር እንቆርጠዋለን ማለት ነው። እንደዛ አድርገን
አሁን ያቺም 9 ሴንቲሜትር እናሰምራታለን። ያቺ ለማወቅ ያህል ነው እንደዛ አድርገን የምንቆርጣት። እሺ አሁን ወደ መስፋት እንመጣለን። አሁን ከወገብ በታች ነው የምንጀምረው። አሁን ያቺ የጎን ነው። አንድ ጊዜ እንደዛ አድርገን እናጥፈዋለን ማለት ነው። በሁለቱ በኩል ጎን ያለው አንዳንድ ጊዜ እንደዛ አድርገን እናጥፈዋለን። እሱ ካጠፍን በኋላ አሁን ወደ መሸንሸን እንሄዳለን። አሁን 3 ሴንቲሜትር ገብተን ነው የምንሸነሽነው። አሁን እንደዛ አድርገን ጨርሰዋለን ማለት ነው። አሁን ያቺ የመካከለኛው እንደዛ አድርገን ቢሮ እናደርግበታለን ወደ ለማወቅ ያህል ማለት ነው። እንደዚህ እናደርገዋለን። አሁን ወደ ከወገብ በላይ እንመጣለን። ያቺ የእጅጌና 35 ሴንቲሜትር የቆረጥናት ማለት ነው። አሁን እንደዚህ እናጥፋታለን ማለት ነው። እንደዛ አድርገን ትንሽ ወፍራ አድርገን እናጥፈዋለን። እንደዛ አድርገን እናጥፈዋለን ማለት ነው። ያቺም እንደሱ አድርገን እናጥፋታለን። በሁለቱ በኩል አንድ አድርገን እናጥፈው እንደዛ አድርገን ማለት ነው። ሁለቱ አንድ ጊዜ እንደዛ አድርገን እናጥፈዋለን። አሁን ወደ መሸንሸን እንሄዳለን ማለት ነው። አሁን ወደዚህ 3 ሴንቲሜትር ገብተን እንሸነሽነዋለን ማለት ነው። ያቺም እንደ 2 ሴንቲሜትር ማለት ነው። እንደዛ አድርገን ያቺም እንሸነሽናታለን። ሁለቱን እንደዛ አድርገን ሸንሽነን እንጨርሳለን ማለት ነው። አሁን ወደ ከወገብ እንመጣለን። አሁን የከወገቡ ያ ምልክት ያደረግንበት 9 ሴንቲሜትር እሱ ላይ እናጥብቀዋለን ማለት ነው። ለማወቅ ያህል ያደረግነው ማለት ነው። አሁን በሱ ልክ እንሰፋዋለን ማለት ነው። ወደዚህ 1 ሴንቲሜትር ገብተን ነው የምንሰፋ። እንደዚህ ትሆናለች ማለት ነው። አሁን ሁለተኛውም እንደሱ አድርገን እንገጥማታለን ማለት ነው። እንደሱ በምልክቱ ላይ ነው የምናደርገው። 9 ሴንቲሜትር የቆረጥነው በሱ ነው የምንገጥመው ማለት ነው። በምልክቱ እንደዚህ ትሆናለች ማለት ነው። አሁን ወደ ከኋላ እንመጣለን። ወደ ከኋላም በምልክቱ ነው የምንሰፋው ማለት ነው። በምልክት ያደረግንበት ሰፋታለን ማለት ነው። 1 ሴንቲሜትር እንገባለን ማለት ነው። 1 ሴንቲሜትር ገብተን ነው የምንሰፋ። እንደዚህ ትሆናለች ማለት ነው። ያቺም እንደሱ አድርገን እንሰፋታለን።
እሺ አሁን መገምጠያን ይሄ እንደዛ አድርገን መጀመሪያ እንቆርጠዋለን። መጀመሪያ እንደዛ አድርገን እናስቀምጠዋለን። ከሱ በኋላ በሱ ልክ እንደዛ አድርገን እንቆርጠዋለን ማለት ነው። ያችም 4 ሴንቲሜትር 4 ሴንቲሜትር እያደረግን እናሰምራታለን። ከዚህ በኋላ ባሰመርናት ልክ እንቆርጣታለን ማለት ነው። አሁን ወደ መስፋት እንመጣለን። አሁን እንደዛ አድርገን በልኩ እንደዛ አድርገን እንሰፋዋለን ማለት ነው። እንደዛ አድርገን በጥንቃቄ እንሰፋዋለን ማለት ነው። እንደዛ አድርገን እንሰፋዋለን። አሁን ይሄ ትንሽ እንዳይሸምር እንደዛ አድርገን በመቀስ እንቆርጠዋለን ማለት ነው። አሁን እንደዛ አድርገን እንሰፋዋለን ማለት ነው። ወደ መገምጠያው እንርጠዋለን ማለት ነው። አንድ ጊዜ እንደዛ አድርገን አሪፍ እንዲመጣልን ማለት ነው። አሁን በላይም እንደዛ አድርገን እንርጠዋለን ማለት ነው። እሺ አሁን እንደዛ አድርገን እንሰፋዋለን በላይ ማለት ነው። ያችም እዚህ ጋር ስንመጣ ትንሽ ወደ ላይ አድርገን ነው የምንሰፋው። እንደዚህ እናደርገዋለን ማለት ነው። እንደዚህ ትሆናለች ማለት ነው። አሁን ወደ ቢ ጋር እንሄዳለን። የ13 እናደርገዋለን 13 ሴንቲሜትር ማለት ነው። አሁን ከዚህ ጀምረን እስከ 13 ሴንቲሜትር እንሰፋዋለን ማለት ነው። 1 ሴንቲሜትር ገብተን የወጣን እንሄዳለን ማለት ነው። ያችም እንደሷ እናደርጋታለን። አሁን ቢጋ ከወቃን በኋላ የሚቆረጥ ነገር አለው ማለት ነው። እንቆርጠዋለን፣ ትንሽ እናስተካክለዋለን ቆርጠን ማለት ነው። አንድ አድርገን ነው የምንቆርጠው። እንደዛ ግን ያቺ የቢጋ ስላደረግንበት ትንሽ ስለሚዘብል እንደዛ ግን እንቆርጠዋለን ማለት ነው። ከቆረጣት በኋላ እንደዚህ ትሆናለች። አሁን ወደ ከኋላ መገምጠል እንመጣለን። ያቺም እንደ ወደፊት እንደዛ አድርገን እንቆርጣታለን። እንደዛ አድርገን ቆርጠን እንሰፋዋለን ማለት ነው። አሁን ሰዋላ እዚህ ጋር ትንሽ እንደዛ አድርገን እንቆርጠዋለን እንዳይ አሪፍ እንዲመጣልን ማለት ነው።
ያቺም እንደሷ እንደዛ ቆርጥ እናደርጋታለን ትንሽ። አሁን በላይ እንደዛ አድርገን እንሰፋዋለን ማለት ነው። እዚህ ጋር ስንሰፋው ጠንቅቀን መስፋት አለብን። ያቺም እንደዛ አድርገን እንሰፋታለን። እሺ አሁን ያቺም አንድ ጊዜ እናጠፍታለን ወደ የኋላ ማለት ነው። ያ የዚህ የምናደርግበት ማለት ነው። በኋላ ይሄ 12 ተኩል እናደርገዋለን። በኋላ ያቺም 1 ሴንቲሜትር ገብተን እንሰፋታለን ማለት ነው። እየወጣን እንሄዳለን። ያቺም አንድ ጊዜ እናጥፋታለን። አሁን ያቺ የዚህ ብናት 3 ሴንቲሜትር ገብተን እንሰፋታለን። በሰፊው ኒውራን ማለት ነው። ያ ይፈታል። ያቺን ለመያዝ ነው፣ ለወገብ ለመያዝ እንሰፋታለን መጀመሪያ። ከሱ በኋላ ከጨረስን በኋላ እንፈታዋለን። ወደ እንደዚህ ትሆናለች ማለት ነው። አሁን ወገብ ለክተን እንገጥመዋለን ማለት ነው። አሁን ወገቧ 60 ሴንቲሜትር ነው። እንደዛ አድርገን አስምረን አሁን የጠበቅናት ማለት ነው። የሰፋነው ነው በልኬቷ ልክ። እንደዛ አድርገን እንገጥመዋለን ማለት ነው። ያቺም እንደዛ አድርገን እንሰፋታለን። ያቺም 5 ሴንቲሜትር ነው የምንተወው ለማስፊያ ምናምን ማለት ነው። ከጥበባት ገጠም ለመስፋት ምናምን እንደዛ አድርገን እንተዋለን ማለት ነው። ያቺም ወደ ኋላ አድርገን እንረግጣታለን ማለት ነው። 5 ሴንቲሜትሩ ማለት ነው። ወደ ኋላ አድርገን ሰፋዋለን። ያቺም እንደሷ ወደ ኋላ እናጥፋታለን ማለት ነው። አሁን ያቺ ትፈታለች ያልኳችሁ ትፈተን። አሁን እንረግጠዋለን፣ በላይ እንረግጠዋለን ማለት ነው። አሁን አንድ ጊዜ እንደዛ አድርገን እንሰፋዋለን ለመያዝ ማለት ነው። ያቺ አሁን 5 ሴንቲሜትር ወደ ኋላ እናደርጋታለን። ያቺም እንደሷ እንደዛ አድርገን እንጨርሰዋለን ማለት ነው። ይሄ ከጨረስን በኋላ አሁን ወደ መግጠም እንሄዳለን። የወገብ በታች ማለት ነው። 1 ሴንቲሜትር ገብተን ነው የምንሰፋው። አሁን ያቺ የቢሮ ምልክት ያደርግንባት እዚህ ጋር ጫፍ የቢናታ እናደርጋታለን ማለት ነው። ጫፍ የቢ እሱ ጋር ነው የምናደርጋት፣ ያቺ ምልክት ያደርግንባት ማለት ነው። እንደዛ አድርገን ተጠንቀቀን ነው የምንገጥመው። የቢ ስንገጥም ትንሽ ጥንቃቄ ያስፈልገዋል። ከሱ በኋላ ከምልክቷ ያደረግንባት ጀምረን ወደ ላይ አድርገን እንደዛ አድርገን እንቀይራለን ማለት ነው። እንደዛ አድርገን እንሰፋታለን። እንደዛ አድርገን እንገጥመዋለን ማለት ነው። ያቺን ከገጠምነው በኋላ እንደዚህ ይመጣል ማለት ነው። ያቺት ቢነቱ እንደዚህ ይሆናል።
በኋላ አሁን ወደ የኋላ መግጠም እንሄዳለን። በኋላ 7 ሴንቲሜትር ወርደን እንሰፋዋለን ማለት ነው። ከሽንሽኑ 7 ሴንቲሜትር ወርደን ማለት ነው። አሁን 2 ሴንቲሜትር ገብተን ነው የምንሰፋው ወደዚህ እንደዛ ግን እንሰፋዋለን። አሁን ዚፕ እናደርግበታለን። በስውር ነው። ያቺም 2 ሴንቲሜትር ገብተን ነው የምንገጥማት የዚፕ ማለት ነው። እንደዚህ ትሆናለች ማለት ነው። እንጨት እንደዚህ ትሆናለች። በሙላት ተሰቅላ እያት እንደዚህ ትመጣለች። መጨረሻዋ ቢነቷም እያት እንደዚህ ትሆናለች።